የተከበራችሁ የኤንቲቪ ቤተሰቦች የዕለቱን ዜናዎች ይዤ ቀርብ ያለው አብራችሁን ቆዩ። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ከዚህ ዓለም በሞት ተለዩ። የቀድሞ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ከዚህ ዓለም በሞት መለየታቸው ተገለጸ። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይተው ወደ አኬራ ሄደዋል ሲል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ማምሻውን ባወጣው መግለጫ አስታውቋል። ጠቅላይ ምክር ቤቱ በመግለጫው የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ህልፈታቸው የመላው ሀገራችን ህዝብ ሀዘን ነው ብሏል። ሀገራችን ታላቅ አባት አጥታለች ያለው ምክር ቤቱ እኒህ ታላቅ አባት ላበረከቷቸው ሀገራዊና ሃይማኖታዊ አስተዋጽኦ በሚመጥን መልኩ ስርዓተ ቀብራቸው በመንግስት ደረጃ ኢስላማዊ ስነ ስርዓቱን በጠበቀ መልኩ እንዲከናወን ጠቅላይ ምክር ቤቱ ኃላፊነቱን በመውሰድ የሚፈጽም መሆኑን ጠቁሟል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ በማረፋቸው የተሰማቸውን ሀዘን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጸዋል። ጠቅላይ ሚኒስትሩ በመልእክታቸው ሐጂ ዑመር በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በሕግ እውቅና እንዲኖረው ያደረጉት አስተዋጽኦ ሁሌም እናስታውሳለን ብለዋል። አክለውም ለቤተሰቦቻቸውና ለመላ ኢትዮጵያ ሙስሊሞች መጽናናትን ተመኝተዋል። በሌላ ዜና በሰሜን ጋዛ ከእስራኤል ታንክ በተተኮሰ ጥይት በአንድ አውቶቡስ ተሳፍረው የነበሩ 11 የአንድ ቤተሰብ አባላት መገደላቸው በሐማስ የሚመራው የሲቪል መከላከያ አስታወቀ። የአቡ ሻባን ቤተሰብ አባላት ናቸው የተባሉት ሟቾች አርብ ምሽት ላይ በጋዛ ከተማ ዘይቱን ሰፈር የሚገኝ ቤታቸውን ለማየት እየሄዱ ነበር ተብሏል። ይህ ከ8 ቀናት በፊት የተኩስ አቁም ስምምነት ከተጀመረ ወዲህ በጋዛ በእስራኤል ጦር የተፈጸመ እጅግ አስከፊ ክስተት ነው። የእስራኤል ጦር ወታደሮች በጋዛ የእስራኤል ጦር የሚገኝበትንና ቢጫ መስመር በሚል የተከለለውን አካባቢ ያለፈ አጠራጣሪ መኪና ላይ መተኮሳቸውን ገልጸዋል። ከሟቾች መካከል ሴቶችና ህጻናት እንደሚገኙበት የሲቪል መከላከያ አስታውቋል። የእስራኤል መከላከያ ኃይል አርብ ዕለት አጠራጣሪ መኪና የእስራኤል ወታደሮች በሚንቀሳቀሱበት በሰሜን ጋዛ ሰርጥ ቢጫ መስመር አቋርጦ እየቀረበ እንደነበር ተለይቷል በማለት በተሽከርካሪው ላይ የማስጠንቀቂያ ጥይቶችን መተኮሱን ተናግሯል። ተሽከርካሪው ወደ ወታደሮቹ ተጨባጭ ስጋት በሚፈጥር መልኩ መጠጋቱን በመቀጠሉና በተደረሰው መግባባት መሰረት ወታደሮች ጥቃቱን ለማስወገድ ተኩስ ከፍተዋል ብለዋል። የእስራኤል መከላከያ ፍልስጤማውያን በጋዛ ቁጥጥር ስር ባሉ አካባቢዎች እንዳይገቡ አስጠንቅቀዋል። የኢንተርኔት አገልግሎት ውስን በመሆኑ ብዙ ፍልስጤማውያን የእስራኤል ወታደሮች ያሉበትና ቢጫ መስመር የተባሉ የቱ እንደሆነ አያውቁም። ይህ መስመር በመሬት ላይ ባለመካለሉ አውቶቡስ የቱጋ መስመሩ እንዳቋረጠ ግልጽ አይደለም። በዩናይትድ ስቴትስ በሚገኙ ከተሞች የፕሬዝዳንት ዶናልድ ትራምፕ ፖሊሲ በመቃወም በርካታ ህዝብ ሰልፍ ወጣ። ተቃዋሚ ሰልፈኞች አደባባይ ከወጡባቸው ከተሞች መካከል ኒውዮርክ፣ ዋሽንግተን ዲሲ፣ ቺካጎ፣ ማያሚ እና ሎስ አንጀለስ ይገኙበታል። በኒውዮርክ ከተማ በዝነኛው ታይምስ ስኩዌር የተካሄደው የተቃውሞ ሰልፍ ቅዳሜ ጠዋት የተጀመረ ሲሆን በሺዎች የሚቆጠሩ ሰዎች ተቀላቅለውበታል። አውራ ጎዳናዎችና የባቡር ትራንስፖርት መሳፈሪያ ስፍራዎች መፈክር በያዙ የተቃዋሚ ሰልፈኞች ተጥለቅልቀው ነበር። ተቃዋሚዎቹ ከያዟቸው መፈክሮች መካከል ዲሞክራሲ እንጂ ንጉሳዊ አስተዳደር አንፈልግም፣ ህገ መንግስቱ አማራጭ አይደለም የሚሉ ይገኙበታል። ቅዳሜ ዕለት የተካሄደው የተቃውሞ ሰልፍ አስተባባሪዎችና የታደሙ ሰልፈኞች ዝግጅቱ ሰላማዊ ነበር ሲሉ ተናግረዋል። የኒውዮርክ ፖሊስ በአምስቱም የከተማ አውራጃዎች ከ100,000 በላይ ሰዎች በሰላማዊ መንገድ ተቃውሟቸውን ለማሰማት መሰባሰባቸውንና ከተቃውሞ ጋር በተያያዘ ምንም ችግር እንዳልተፈጠረ ገልጿል።